በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ጥቅምት 13 ቀን 2018 ዓመተ ምህረት ውሎው በአጀንዳ ተራ ቁጥር 5 እና አጀንዳ ተራ ቁጥር 6 ላይ በሁለት አጀንዳዎች ውይይት በማድረግ ውሳኔዎችን አሳልፏል። በአጀንዳ ቁጥር 5 የነበረው ዋና አጀንዳ ከተለያዩ የቤተክርስቲያኒቱ አህጉረ ስብከት አባቶች ብፁዓን ሊቃነ ጳጳሳት እንዲመደቡላቸው ጥያቄ የቀረቡትን የተመለከተ ነበር። ይህንን ጥያቄም መልስ ለመስጠትና ውይይት አድርጎ ውሳኔ ለማሳለፍ አስቀድሞ ምልዓተ ጉባኤው 5 ብፁዓን ሊቃነ ጳጳሳትን በጊዜያዊ ኮሚቴነት በመሰየም የቀረቡትን ጥያቄዎች በማየት አጥንተው የውሳኔ ሀሳብ ለምልዓተ ጉባኤው እንዲያቀርቡ በማድረግ 5 አባቶችን ሰይሟል። የተሰየሙት ብፁዓን አበው ሊቃነ ጳጳሳትም ከምልዓተ ጉባኤው ጎን ለጎን የቀረቡትን 3 ጥያቄዎች በኮሚቴ በማየት የምክረ ሀሳብና ውሳኔ ሀሳብ ለምልዓተ ጉባኤው አቅርበዋል። ብፁዓን አባቶች ባቀረቡት የውሳኔ ሀሳብ መሰረትም ምልዓተ ጉባኤው ሰፊ ውይይት በማድረግ የውሳኔ ሀሳብ አሳልፏል። በዚህም መሰረት አንደኛ የምስራቅ ጎጃም ሀገረ ስብከት ያቀረበውን አባት ይመደብልን የሚል ጥያቄ በተመለከተ ብፁዕ አቡነ ቶማስ የአዊ እና የመተከል አህጉረ ስብከት ሊቀ ጳጳስ የምስራቅ ጎጃም ሀገረ ስብከትን ደርበው ካሏቸው ሀገረ ስብከት ጋር በመደረብ የምስራቅ ጎጃም ሀገረ ስብከትን እንዲይዙና እንዲመሩ ምልዓተ ጉባኤው ወስኗል። በሁለተኛ ደረጃ ደግሞ ከደቡብ ወሎ ሀገረ ስብከት ብፁዕ አቡነ አትናቴዎስ ያቀረቡት እንዲሁ አባት እንዲመደብ የሚል ጥያቄ በአጠቃላይ ብፁዕነታቸው በሚመሯቸው የደቡብ ወሎ ሀገረ ስብከት እና በደቡብ ወሎ ሀገረ ስብከት የከሚሴ የኦሮሞ ብሔረሰብ ልዩ ዞን ሁለቱንም ሀገረ ስብከት አባት እንዲመደብባቸው ባቀረቡት ጥያቄ መሰረት የብፁዕነታቸውን ጥያቄ ተቀብሎ ብፁዓን አበው ሊቃነ ጳጳሳት በኮሚቴ ባቀረቡት የውሳኔ ሀሳብ መሰረት በአቅራቢያ ከሚገኝ ለአሰራርም ለአገልግሎትም እንዲመች በአቅራቢያ ከሚገኘው የሰሜን ወሎ ሀገረ ስብከት ብፁዕ አቡነ ኤርሚያስ ደርበው የደቡብ ወሎ ሀገረ ስብከትንና በደቡብ ወሎ ሀገረ ስብከት የከሚሴ የኦሮሞ ብሔረሰብ ልዩ ዞን ደርበው እንዲመሩ ምልዓተ ጉባኤ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በሶስተኛ ደረጃ ከምስራቅ ወለጋ ከምዕራብ ወለጋና ከሆሮ ጉዱሩ ወለጋ የቀረቡ እንዲሁ አባት እንዲመደብ የቀረቡ ጥያቄዎችን በአጀንዳ ቀርጾ በብፁዓን አባቶች በቀረበው የውሳኔ ሀሳብ መሰረት የምስራቅ ወለጋንና የሆሮ ጉዱሩ ወለጋን ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ ሁለቱን ሀገረ ስብከታቸውን እንደያዙ የምስራቅ ወለጋና የሆሮ ጉዱሩ ወለጋን ደርበው እንዲመሩ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። የምዕራብ ወለጋን በተመለከተ ደግሞ ብፁዕ አቡነ ኤዎስጣቴዎስ የኤሊባቡር ሀገረ ስብከት ሊቀ ጳጳስ የምዕራብ ወለጋን ደርበው እንዲመሩ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። እነዚህን ውሳኔዎች ሲወስንም ቅዱስ ሲኖዶስ ለወደፊቱ አህጉረ ስብከቱ አሁን በተደራቢ እንዲመሩ የተያዙት አህጉረ ስብከት በዘላቂነት በራሳቸው ብፁዓን ሊቃነ ጳጳሳት የሚመሩበት ሁኔታ እስኪመቻችና ይሄ ሁኔታ ደግሞ በዘላቂነት እስኪፈታ ድረስ በማለት የተወሰነ ውሳኔ ነው። በዚህ መሰረት የአምስተኛው ተራ ቁጥር በአምስተኛ ደረጃ የተያዘው አጀንዳ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ ተሰጥቶበታል። በስድስተኛ ተራ ቁጥር ላይ የነበረው የኢትዮጵያ አንድነት ገዳማት ህብረት ያቀረበውን ጥያቄ በተመለከተ የውይይት የተደረገበት አጀንዳ ነው። በዚህም አጀንዳ ላይ ምልዓተ ጉባኤ ውይይት ከማድረግ በተጨማሪ የዚሁ የኢትዮጵያ አንድነት ገዳማት ህብረት የስራ አስፈጻሚ አባላት የሆኑ አባቶች አበው መነኮሳት ከታላላቅ ገዳማት አበምኔቶች የመጡ በአካል ለቅዱስ ሲኖዶስ ምልዓተ ጉባኤ ቀርበው ጥያቄያቸውን በንባብ አሰምተዋል።
እነዚሁ አባቶች ያሰሙት በንባብ ያሰሙት ጥያቄ በአንደኛ ደረጃ ያው አጠቃላይ አንድነት የኢትዮጵያ ገዳማት ህብረት የሚባለው ተቋም ከ2010 ጀምሮ ያደረጋቸውን ስራዎች የሚገልጽ ከዚያም ደግሞ በየደረጃው በመንበረ ፓትርያርክ ጠቅላይ ቤተ ክህነት የገዳማት አስተዳደር መምሪያ እና በቋሚ ሲኖዶስ ተወስኖ በተሰጧቸው የመተዳደሪያ ደንቦችም አማካኝነት ስራቸውን እንዴት እያካሄዱ እንደሆነ ከዚያም ደግሞ በቀጣይ ሊሰሯቸው ያሰቧቸውን ጥያቄዎች የያዘ ጥናትና ለገዳማቱ በተለያየ ሁኔታ የገዳማቱ አባቶች ለተልእኮና ለአገልግሎት ወደ አዲስ አበባ በሚመጡበት ጊዜ ማረፊያ እንደሚያስፈልጋቸው ለቅዱስ ሲኖዶስ ባቀረቡት ጥያቄ መሰረት ይህን የተመለከቱ አጀንዳዎቻቸውን ለቅዱስ ሲኖዶስ በንባብና በጽሁፍ አቅርበዋል። ቅዱስ ሲኖዶስም እኒሁ አባቶች ታላላቅ አንጋፋ ገዳማት አበምኔቶች ያቀረቧቸውን ጥያቄዎች በንባብ ከሰማ በኋላ ውይይት በማድረግ ውሳኔ አሳልፏል። በዚሁ መሰረት አንደኛ የገዳማቱ ህብረት ያቀረቡት በተለይ አበው መነኮሳት እና እናቶች ከገዳም ለአገልግሎትና ለተለያየ ተልእኮ ወደ አዲስ አበባ በጊዜያዊነት ሲመጡ የሚያርፉባቸው ቦታዎች ያለውን አስፈላጊነት ምልዓተ ጉባኤው በመገንዘብ ይሄ ጉዳይ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ተመቻችቶ በዚያ መልስ እንዲሰጣቸውና እንዲፈቀድላቸው የሚል ሲሆን በሁለተኛ ደረጃ የአንድነት ገዳማት ህብረቱ ለገዳማት ዘላቂ ልማትና ራስን ለመቻል በልማት ለሚያካሂዷቸው እንቅስቃሴዎች የቀረቡት ጥያቄዎችን የተመለከተ ነው። ይሄንንም ጥያቄ ምልዓተ ጉባኤው በሰፊው በመወያየት ጉዳዩ ጥናት የሚያስፈልገው የህግ አስተያየት የሚያስፈልገው በመሆኑ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ተጠንቶ በቋሚ ሲኖዶስ ክትትል ወደፊት ውሳኔ እንዲሰጠው በማለት ምልዓተ ጉባኤው ወስኗል። እንግዲህ በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ በአጀንዳ ተራ ቁጥር 5 እና በአጀንዳ ተራ ቁጥር 6 ላይ ያደረጋቸው ውይይቶችና ውሳኔዎች እነዚህን ይመስላሉ። እግዚአብሔር አምላካችን የቅዱስ አባታችንና የብፁዓን አባቶቻችን በረከት በሁላችን ላይ እንዲያድር ፈቃዱ ይሆንልን እንላለን።